የደብረ ዘይት ቅዱስ ሩፋኤል ቤተክርስቲያን አገልጋዮች ሚያዝያ 21 ቀን ማምሻውን የሰሙት መርዶ ለመቀበል ከባድ ሆኖ ነበር። ደብረ ዘይት ቅዱስ ሩፋኤል ቤተክርስቲያን ከሳቴ ብርሃን ሰንበት ትምህርት ቤት አገልጋይ የነበረው ወንድማችን ዳዊት ማሙዬ በዛሬው ዕለት አርፏል። የሰንበት ትምህርት ቤቱ ተጠሪ የሆነው የከሳቴ ብርሃን ደብረ ዘይት ቤተክርስቲያን ሚዲያም መርዶውን ይፋ እስኪያደርግ ድረስ በጭምጭምታ የተሰማውን የዘማሪ ዳዊት ማሙዬ እልፈተ ሕይወት ያመነ አልነበረም። በጠዋቱ ሁሉም ወዳጆቹ በመኖሪያ ቤቱ ተሰበሰቡ። ያ የመዝሙሩ ፊት አውራሪ ያቀንና ሳቂታ ወንድማቸውን አለመኖር መቀበል ከባድ ሐዘን ነበር። ዘማሪ ዳዊት ማሙዬ ከአባቱ ከአቶ ማሙዬ ጌታሁንና ከእናቱ ወይዘሮ አልማዝ ዲዲን ህዳር 21 ቀን 1968 ዓ.ም ቀድሞ አጠራሩ ደብረ ዘይት አዳአ ወረዳ ቀበሌ 13 ተወለደ። እድሜው ለትምህርት ሲደርስ የአንደኛ ደረጃ ትምህርቱን በአዳአ ሞዴል አንደኛ መለስተኛ ሁለተኛ ደረጃ ትምህርት ቤት እንዲሁም የሁለተኛ ደረጃ ትምህርቱን በቢሾፍቱ አጠቃላይ ሁለተኛ ደረጃ ትምህርት ቤት በ1992 ዓመተ ምህረት አጠናቋል። በተጨማሪም በዲፕሎማ በአውቶሞቲቭ ቴክኖሎጂና በአኒማል ፕሮዳክሽን ያጠናቀቀ ሲሆን በብሔራዊ እንስሳት ጤና ጥበቃ ኢንስቲትዩት ግንቦት 1 ቀን 1995 ዓ.ም ጀምሮ ሕይወቱ እስካለፈበት ቀን ድረስም በቋሚነት በተለያዩ የሥራ ክፍሎች መስሪያ ቤቱን አገልግሏል። ዘማሪ ዳዊት ማሙዬ ጥር 25 ቀን 2000 ዓ.ም ከወይዘሮ ሀረገወይን ተሾመ ጋር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓትና ደንብ መሰረትም በሥርዓተ ተክሊል ጋብቻውን ፈጽሟል። ዘማሪ ዳዊት ማሙዬ የሁለት ወንድ ልጆች አባት ነበር። ዘማሪ ዳዊት ማሙዬም ከልጅነት ጀምሮ ሕይወቱ እስካለፈበት ቀን ድረስም በደብረ ዘይት ቅዱስ ሩፋኤል ቤተክርስቲያን ከሳቴ ብርሃን ሰንበት ትምህርት ቤት ውስጥ በዝማሬ ሲያገለግል ቆይቷል። ለመጀመሪያ ጊዜ ተዋወቅ ነው ሰንበት ትምህርት ቤት በመጣንበት ጊዜ ነው። ሰንበት ትምህርት ቤት በልጅነታችን የመጣ ነው። በ1983 ነው ወደዚህ ቤተክርስቲያን የመጣ ነው። ኦልሞስት 35 ዓመት ሊሞላው ነው። ክረምት ላይ ነው የመጣ ነው። ክረምት ሲመጣ 35 ዓመታችን ነው ማለት ነው። ከዳዊት ጋራ አንድ አካባቢ ነው እድገታችን እዚህ ቤተክርስቲያኑ ስር እና ከልጅነታችን ጀምሮ በዚሁ እንደማንኛውም ጓደኛ የሰፈር ልጆች አብረን ቤተክርስቲያን በመምጣት እና ደግሞ ዲያቆን ረዳውቤ ሰንበት ትምህርት ቤቱን እንደ አዲስ ሲያቋቁም በ1983 የሰንበት ትምህርት ቤት አብረን በመምጣት በአካባቢነት አብረን በማደግ በዚህ መልኩ ለረጅም ጊዜ አብረን ነበር ጓደኝነታችን እና ደግሞ በይበልጥ ደግሞ ያጠናከርንበት ጊዜ ህፃናት እና ሐዋርያቶች የተለዩበት ሰዓት ነበር እና እኔ ከህፃናት የመጀመሪያ እንትን ያልኩበት ሰዓት ነበር። ከህፃናት ሲከፈል የመጀመሪያ አዛባች ውስጥ ነበርኩኝ። ወደ ሐዋርያት ከገባን ወዲያ በቃ ይበልጥ ጓደኝነታችን ከበፊቱ ይልቅ ጨመረ። ማለት አብረን ቤት ለቤት ቁሱብኔ ጋር መጥቶ እንትን ይላል ያርፋልና በዚህ መልኩ ለረጅም ጊዜ ሳንለያይ ነው አብረን እንትን ያልነው ያሳለፍነው። እሺ ከዘማሪ ዳዊት ጋር ዓመተ ምህረቱ እንትን አይለኝም። ከህፃናት ወደ ትልልቆች በተዘዋወርን ሰዓት ጀምሮ ተውቃችን ያን ነው። ያው ተውቃችን እኛ ከህፃናት ስንዘዋወር ያው ያገኘነው ሐዋርያት ጋር ዳዊት እነሱ በአስተማሪነት ያገለገሉ እነሱ ነበሩ። ከነሱ ጋር ነው ተቀላቀልን። ለኛ ታላቅ ወንድማችን ነበረ። ትልቅ መካሪያችን ነው። እሱን እያየን ነበር ያደግነው። ብዙ ነገሮችን ይገስጸናል፣ ይመክረናል። ጥሩ ወንድም ነበር። በጣም መልካም ልጅ ነው። ያው በልጅነት ስለሆነ የወለድኩት ጓደኛሞች ሆነን ያደግነው እና ማዘሉንም ማቀፉንም እኔ ብዙም እንትን አልልም ነበር እና ያው እንደ ታናሽ እንደ ታላቅ ሆነን ነው ያሳደግኩት እና እንዲሁ በእድገቱ ላይ ያለ መልካም ልጅ ነው። ታዛዥ ነው፣ ትሁት ነው።
በቃ ከምንለው በላይ ነው። እኔ እንደ ልጅም አይደለም ብዬ የምቆጥረው ያው እንደ ታናሽ ወንድሜ መስሎኝ ነው የማዘው የምቆጣጠረው። ታዛዥ ዳዊት ምንም የሚወጣለት ነገር የለም እና ስለዚህ እስከ ህይወቱ ድረስ ያለው እኔ እንደ ወንድሜ ነው የምቆጥረው። አጋጣሚ ደግሞ አንድ መስሪያ ቤት ነበር የምንሰራው። በቃ የማዘር እንኳን ሲለኝ እኔ በቃ አንተ ማዘር ነች እንዴ ብለው ነው ሰዎች እንትን የሚሉት እና ዳዊት የተለየ ልጅ ነው። በመጀመሪያ ከቤተሰብም እየሰማሁት ያደግኩት በእኔና በዳዊት መካከል ትልቅ ልዩነት ቢኖርም ሁለት በመሀላችን መቅደስ ማሙዬ፣ መሰረት ማሙዬ የሚባሉ እህቶች አሉን። ሁለቱ ናቸው ሴቶች እህቶቻችን እና በዛም ውስጥ ሆኖ እኔ ከእነሱ በታችን ያለሁት አስተዳደጉ እናታችን በ14 ዓመቷ ነው የወለደችው። ዳዊትን ልጅ ሆና ነው የወለደችው እና እንደተወለደ ቀበሌ 14 አካባቢ መኮንኖች አካባቢ ነበረ የተወለደው። ከዛ ወደ ፉሪ የሚባል ሀገር ወደ አዲስ አበባ እዛ የአባታችን እናት ጋር ወደ 10 ዓመት ምናምን ነገር ቆይቶ ነው ወደ ደብረ ዘይት አሁን ወዳለበት ቤት የመጡት። እናታችን ልጅ ስለሆነች በጊዜው የማሳደግ እንትኑም ገና አዲስ ስለሆነ የማሳደግ እንትን ልምዱም ስለሌለ ለአባታችን እናት ተሰጥቶ ነበርና ወደ 10 ዓመት ምናምን አሁን ለቡ የሚባል ቦታ አዲስ አበባ በፊት ፉሪ ነበር የሚባለው እዛ ወደ 10 ዓመት አድጎን የመጣው እና ቤት ውስጥ የነበረው አስተዳደግ ያው ዳዊት አሁን እንደምናየው አሁን እስከ ለተሞቱ ድረስ ህይወቱ እስካለፈችበት ድረስ ያለው ባህሪው ነው እንትን ያለው ምንድነው? መጽሐፍ ቅዱስ በማህፀኑን ይቀድሻለሁ በእናትህ ሆድ አውቃለሁ ይላል ለቅዱስ ኤርሚያስ መጽሐፍ ቅዱስ እንደዚህ ብሎ ነውና ለዳዊትም እንደዚህ አይነት ነገር የተሰጠው ነውና ከልጅነቱ ጀምሮ ታዛዥ ለእናት ለአባቱ የሚሉትን እሺ የሚል በጣም በጎ መልካም የሆነ ሰው ከክርክር የራቀ ጸብ እሱን የማያየው ምንም ቢታዘዝ ለትንሹም ለትልቁም ታዛዥ የሆነ ወንድም በጣም የምኮራበት ስለሱ አውርቼ ማልጠግብ በስስት የማየው ወንድሜ እና አስተዳደጉ ከሞላ ጎደል ይሄን ይመስላል። ዳዊት እንግዲህ አስተዳደጉ ያው በቤተክርስቲያን ነው። ሲጀምር በቤተክርስቲያን ነው። በቤተክርስቲያንም ነው ያለፈው እና ደግሞ በወንድምነት ደግሞ እንደ ታላቅ አይደለም። በቃ እንደ ታናሽ ነው። አክባሪ ነው። በጣም ሰው ወዳድ ነው። በአጠቃላይ ጥሩ ባህሪ ያለው በቃ ይሄ ነው ተብሎ የማይገለጽ ማለት ነው። በእኛ በቤተሰብ መሀል እንዲህ ነው ከሌን ይመስላል እንዲህ ነው የማንለው ለየት ያለ ሰው ነው ከቤታችን። ያው እንግዲህ ዳዊት የረጋባት ነበር። እንዴት ብዬ ልንገርሽ? በተለይ ከኔ ጋር ያለን ግንኙነት በጣም ትልቅ ነበር። ዳዊት ሁሌ በቃ ቤተክርስቲያን ሂዱ፣ ተማሩ፣ በቅዳሴውም በሰንበት ትምህርት ቤትም አገልግሉ ነው ሁሌ። ያው እንግዲህ እንደምነግርሽ ሁሌ ቤተክርስቲያን ሂዱ ነው ዳዊት። ያው ዳዊት እሷ አምሽቶ ሲመጣም ይሄ ትንሹ ብራዘርን በማስጠናት እንዲበላው ምከራው ነው ሁሌ። ዳዊት እንደምነግርሽ አንድ ቀን ማንንም ቀና ብሎ አያውቅም። ቤት ውስጥ ውጪ ማንንም ቀና ብሎ አይቶ አያውቅም። አንዳንዴ እኔ ውጪ ኳስ እንኳን ሳይ ማዘር ስትቆጣኝ ታዩ እድሜው ነው እንጂ ማን ቀን ተናግሮኝ እንኳን አያውቅም። በተለይ ይሄ ማለት እንኳን ተናግሮኝ መቶኝ አያውቅም። ዳዊት እንግዲህ ያው መልካም አባት ነበር። ያው ዳኛ በጣም መልካም አባት ነበር ዳዊት። እንዴት ብዬ እንግዲህ ቃላቶች ያንሱኛል። ዳዊት በጣም ደግ አባት ነበር። የዋህ አባት ነበር። መፈለጊውን ብጠይቅ የማይከለክልሽ ባይኖረው ከሰው ሄዶ አምጥቶ ይሰጥሻል። ባይኖረው እንኳን ዳዊት እንደዚህ አይነት አባት ነበር። ደግ ነው፣ በጣም ቅን ነው፣ የዋህ ነው።
የማይገለጽ የዋህነቱ ይህ ነው የማይባል ለሁሉንም ከትንሽ ልጅ ጋራም ትንሽ ሆኖ ከትልቁም ጋር ትልቅ ሆኖ ነው ዳዊት ያሳለፈው ዘመኑን። ምክንያቱም ይሄ ነው አትዩም በቃ ባህሪው አንድ አይነት ባህሪ ነው በቃ የማይለይ ማለት ነው። እና የሱ ልጅ በቃ የሚለይ በዚህ ጋር እንዲህ ነው ብዬ የምለው ነገር የለም። ቅን ነው ሁሌ ባዘሹ በጠራሹ ቦታ ሁሉ አቤት ብሎ ከመገኘት ውጪ ፊቱ ላይ እንኳን የተለየ ነገር አይነበብም። እና በዚህ መልኩ ነው እኔ ዳዊት እንትን ያልኩት ማለት ምን አይነት እኔ መኩሪያን ያጣሁት አርያዬ ነው የኔ ማለት ቤተክርስቲያን። እኔ ዲያቆን ነኝ እዚህ ቤተክርስቲያን የምቀድሰው። እኔ ብቻ ሳልሆን እህቶቼ እናትና አባቶቼ የቤተክርስቲያን እንትን ሆነው አይደለም ቤተክርስቲያን ሂዱ ብለውን አይደለም። እና ዳዊት ነው መጀመሪያ ቤተክርስቲያንን ያሳየኝ። ደብረ ዘይት ከተማም ዳዊትን በየንግሱ በጥምቀትና ከተራ በዓላት ላይ ማይኩን ይዞ እግዚአብሔር አብዝቶ በሰጠው እሱም ሳይሰስት አምላኩን በሚያገለግልበት የመዝሙር መክሊቱ ታውቋለች። በተለይ ባደገበት ቅዱስ ሩፋኤል ቤተክርስቲያን ሰንበት ትምህርት ቤት በሆነው ከሳቴ ብርሃን ሰንበት ትምህርት ቤት ውስጥ ደከመኝ ሳይል በታላቅ ትህትናና ትጋት ለታላላቆቹ ልጅ ለታናናሾቹ ደግሞ ወዳጅ ለታናናሾቹ ታላቅ ወንድም በመሆን ያገባን አጅቦ ያዘነውን አጽናንቶ የታመመውን አስታሞ የተጣላን አስታርቆ ራሱን ዝቅ ቢያደርግም ስራውና መልካምነቱ በሁሉም ልብ ውስጥ ከፍ አድርጎት የሚኖር ድንቅ ሰው ነበር። ሰዎችን በእኩል ነው የሚያየው። እኩል ነው። እኔ እንደ ታላቅ እንደነሱ ኩዮች እኩል ነው ሰላም የሚለኝና ትልቅነት የሚሰማኝ እሱ ሰላም ስለኝ ነው ማለት ይቻላል። እኩል ነው በቃ ሰላም ብሎኝ ምናምን እኩል ነው የሚያዋራኝ። ለነሱም ለኔም ያለው ፈገግታ ሰላምታም አንድ አይነት ነበር። ትጋቱ ከህይወቱ ጋር ነው። ማለትም ዳዊት ህይወቱ ማስተማሪ ነው። ከአገልግሎት ከዝማሬና ከሌላ ከማህሌቱ ከሰዓታቱ ከቅዳሴው ተለይቶ የሚያቅሰው አይደለም። ዳዊትን ሌሊት ሰዓታት ላይ ታየዋለች፣ ማህሌቱ ላይ ታየዋለች፣ ቀጥሎም ቅዳሴ ላይ ታየዋለች ከኪዳኑ ጀምሮ ማለት ነው። እና ከቤተክርስቲያን የምታጭው ሰው አይደለም። እኛ ሰንፈን ደክመን እንኳን ስንቀር እሱ ከቤተ መቅደሱ ከዕጣኑ ሽታ ተለይቶ አያውቅም። ዳዊት ይሄን ይመስላል። እንዴ ብዙ ነው የዳዊት። አዎ ዳዊት እስከ ዕለተ ሞቱ ድረስ በተለይ ደግሞ ይሄ ህመም ከታመመ ጀምሮ እስካለበት ማለት ህይወቱ እስካለፈበት ቀን ድረስ ከቤተ ክርስቲያን አይርቅም። መዝሙሩ ጥናት ናፈቀኝ ብሎ እንደሚመጣ ይነግረኝ ነበር እያመሙ ማለት ነው። ምን ልበልሽ አሁን ሩፋኤል እኛ ቤት የቤቱ አካል ነው ይመስለን። በቃ የሆነ የማዘር የፋዘር እንደው ለአጠቃቀሙ ይቅርታና ካለን ቅርብርብነት ማለት ነው። ሩፋኤል በቃ የቤቱ አካል ነው ይመስለን። የኛ ቤት በቃ አንዱ አካል ነው ይመስለንና ይሄን ደግሞ ያሳየን ዳዊት ነው። የማይካድ እንትን ነው እና ሩፋኤል ከእሱን አናገኘውም። ዳዊትን አንዳንድ ጊዜ አሁን አንቺ እንዳልሽው አናገኘውም። ማናገኘው ጊዜ ይመጣል። ቤተክርስቲያን ማህሌት ነው የሚያድረው። ከማህሌት ደግሞ ይመጣል ትንሽ አረፍ ይልና የሆነ የሚቀመስም ነገር ቀምሶ ደግሞ ድጋሚ ደግሞ ጉባኤ ይመጣል። ሰንበት ትምህርት ቤት በቃ ቤቱ ሁለተኛ ቤቱ እሱ ነው። ያ የስጋዊ ቤቱ ነው። ይሄ ደግሞ በቃ መንፈሳዊ የሆነ ቤቱ በቃ ከዚህ የማይጠፋ አባቱ ጋር እንደሄደ የሚሰማው ለሩፋኤል ያለው ፍቅር ስታወሪው የምንወረበውን ወረብ እኮ ብሎ ይነግርሻል። ገና ዳዊት ምን አይነት የቤተ ዘመድ ምናምን ነገር ሁሉ ተሰብስቦ ሰው ስለ ኳስ ያወራል፣ ስለ አንዳንድ ነገሮች ይጫወታሉ። ዳዊትን ተሳስተሽ በእንደዚህ አይነት አታገኝም። ተሳስተሽ በቃ ሊያወራሽ የሚችለው ስለ ሩፋኤል ነው። ሊናገር የሚችለው ስለ ኢቭን ቃለ እግዚአብሔር ሲሳሳት አንድ ሰው ይቆጣል። በቃ ቤት ሆኖ በስፒከር ሲሰማ በምናምን ነገር ሲሰማ ሁሉ ይቆጣል።
እንደዚህ እኮ አልነበረም እኮ እንደዚህ ነው ማለት ያለባቸው። ቅዳሴውን ሁሉ እንደዚህ እኮ አልነበረም እኮ የሚቀደሰው እና ከአባቶች ስር የተማረ የሚያደርገውን የሚያውቅ ከእግዚአብሔር ቤት ያራቀ በተለይ ደግሞ ከቅዱስ ሩፋኤል ጋር ያለው ቅርርብነት ደግሞ በጣም ከምነግርሽ በላይ በጣም ይወደዋል። ሩፋኤልም ደግሞ በጣም ይወደዋል። ሩፋኤል ራሱ ይወደዋል እና ከሩፋኤል ጋር ያለው ቅርርብነት ምንድነው? ቤተክርስቲያን ቆጥራ የሰጠችውን ዘርዝሮ የኖረ ሰው ነው ዳዊት። ዘርዝሮ አንድ በአንድ ህይወቱ የሚመሰክር ነው እና ቤተክርስቲያንም ደግሞ ሽኝቱን ደግሞ ሁላችንም አይተናል። አክብራ ሸኝተዋለች። ሩፋኤል አክብሮት ወዶት አሁንም ከሱ ጋር እንዳለ በምልጃ እንደቆመለት በጣም እርግጠኛ ነኝ። ከሱ ጋር ያለው ከሩፋኤል ጋር ያለው ቅርርብነት ግን ይሄ ነው ማልሽ ነው። እኛ አናገኘውም። በቃ እኛ አሁን ልጆች እንደውም የሉም ነበር ያን ጊዜ። በቃ እኛ አንድ ላይ ትዳርም ሳይዝ በፊት አንድ ላይ ምናምን ነገር ሆነን አናገኘውም። በቃ ብዙ ነገሩ ሩፋኤል ነው። በቃ ሁሉ ነገሩ ሩፋኤል ነው። ዳዊት ትሁት እኮ ነው። መሳቅና እሺ ከማለት በስተቀር ሌላ ነገር የሚያውቀው ነገር የለም። ያው አንዳንድ ጊዜ እሱ የሆነ ነገር ስኬጁል አድርጎ መጥቶ እንትን ሲል ሊከፋው ይችላል። ምክንያቱም በቃ ዛሬ ይህን መዝሙሮች አገልግዬ እንደዚህ እመጣለሁ ብሎ ሲል ያው በአገልግሎት መጣ በበከት እንትን ይላል እንጂ ከዛ በተረፈ ዳዊቴ ተጨንቆም ተጠቦም ነው የሚመጣው። የመጀመሪያው ወረብ በሚወሩበት ከነ ዳንኤል ሹም ቆይቷል። በዛን ጊዜ በሚዘንብበት የእሱም እናት ነበሩ፣ እኔም ነበር። ይሄ መታደል ነው ብለን በጣም ነበር እኛ ተደስተን መልስ የምንሰጥ የነበረው ሰው ለሰው እና የዛችን ቀን እኔ እውነት እንኳን ወለድኩት ብዬ ነው እግዚአብሔርን ያመሰገንኩት እና ሩፋኤልን ተመርኬ ያመሰገንኩት። ይህን እንዲያሳየኝ ነው እንደዚህ ይሄ ልጅ የሰጠኝ ብዬ አምላኬን አመስግኝ። ከዛን ጊዜ ጀምሮ በቃ አብረን ነው። አሁን ጉባኤ አለ እንደ ቤተክርስቲያን ሰንበት ትምህርት ቤት ይመረቃል ነው ብሎ ይጋብዘናል። እኔ ባልሄድም ከልጆቹን ይሉናል። በቃ ምንሽ በስራ ምክንያት ካልቀረሁ እኔ እነሱ የሚያደርጋቸውን ጉባኤ ቀን ቀርቼ ማለት በተለይ በዛ በነበርኩት ጊዜ ማለት ነው እና አብሬያቸው ያው እናታችንም እኮ መዘምራን ብትሆን ያምርባታል፣ እንደውም ከበሮ መምታት ለምን አታስተምረኝም ብለው ነበር እና በስንት ዓመት ምረን አባ ቤት ማህበርተኛ ነበር። በቃ እኔ ዛሬ ከበሮ መምታት አለብኝ እንደ ዳዊት እያልኩ እሱ ነው እየሳቀብኝ ላስተምርሽ ምናምን ይለኛል። አዎ ከበሮ መያዝ ነው እንጂ የማልችለው እኮ እንዳንተ መሽከርከር ነው የምፈልገው ምናምን እያልን እንቀላለድ ነበር ማለት ነው እና ያው እሱ ብዙ ነገር መልካም ነገር ነው አስቀምጦልን ሄደው ጠለቅ ብለን እምነታችን ያጠነከረን እሱ በሱ ነው ማለት እችላለሁ። በጣም እንትን ነው ከኔ ጋር ያለው ሩፋኤል እና ዳዊት በጣም ትልቅ ቁርኝነት ናቸው። በጣም ማህሌት ሲደወል የሚመጣው መጀመሪያ እሱ ነው። ታቦት ሲወጣ መጀመሪያ የገኘው እሱ ነው። የሚዘምረው እሱ ነው። የሚወርበው እሱ ነው። በተለይ ጳጉሜ ሶስት እና ዳዊት ያላቸው ቸክሮ አብልቶ ቤት እንደዛ ነበር። ዳዊት ከሩፋኤል ጋር ያለው ቁርኝነት ከእናት ከአባቱ በላይ ነው ሩፋኤልን አይቶ የሚያየው። ፍቅሩም እንደዛው ነው። ሁሉ ነገሩ በቃ ከሩፋኤል ተለየ። ከኛ ከቤተሰቡ የተለየ ነው ለሩፋኤል ያለው ከእናቱ በላይ ማለት ይችላል። አገልግሎቱ ያው እንደሚታወቀው ሁላችንም እንደምናውቀው በጣም የሚያምር ነው። ለእኛም ሲያስይዘን በጣም ከልቡ በቃ ዳዊት የሆነ ነገር ለማወቅ ከፈለግን እኔ በበኩሌ በራሴ ድምፅ የሆነ ከሱ የምቀበለው ነገር ነው ለእኔ የሚሆንልኝ ማለት ነው። ዜማ ሌላ አንድ አይነት ዜማ ለሁላችንም ተሰጥቶን አንድ ላይ ተሰጥቶናል። ግን ዳዊት ቀድሞ የመያዝ ነገር አለው እና ደግሞ ለሰው ለማስያዝ ያለው የዜማ ቅላጼ በጣም ደስ የሚል ሁላችንም ከሱ ለመያዝ የምንጥረው ማለት ነው። ዳዊት ሲባል ጭንቅላቴ ላይ የሚመጣው የሁለት አይነት አገልግሎት የሰንበት ትምህርት ቤት አገልጋይና የቤተ መቅደስ አገልጋይ ነው ምስለ ውስጡ። ዳዊት ሲባል ልክ ወደ የሚመጣልኝ አገልግሎቱ ብቻ ሳይሆን ቤተ መቅደስ ያለው አገልግሎት፣ ማህሌት ሰዓታት የሚቆሙ አገልግሎት፣ ከዛ ደግሞ ከቤተ መቅደስ ጋር አስተባብሮ ደግሞ የሰንበት ተማሪ መሆንን ሁለቱን አንድ ላይ ያይዞ ነው ማለት ነው። አዎ ቤተ ክርስቲያን አሁን እንዳልኩሽ ቀድሞ የመጣው እሱ ነው። ከዛ የእሱ ታናሽ መቅደስ ማሙዬ እሷ መዘምራን ነበረች። እሱን አይታ የእሷ ታናሽ መሰረት ማሙዬ እሷ መዘምራን ነበረች። ረጅም ጊዜ አገልግለው ያው በስራ ምክንያት ሌላ ሀገር ቀይራ ምናምን ነገር ያለች መዘምራን ነበረች። የበፊቶቹ መዘምራን ነበረች። ከዛ በኋላ እኔ ነኝ የመጣሁት። ከዛ በኋላ እኔ ስመጣ ምንድነው 3 መዘምራን ሆነ አይደለ? 3 መዘምር እስቲ ደግሞ ወደ ድቁናው ደግሞ ልሂድ
ቂርቆስ እማር ነበር። እኔም ወደ ድቁናው ደግሞ ልሂድ ብዬ ከቂርቆስ በኋላ ቅዳሜ ሁሌ እንመጣ ነበር ቂርቆስ። ከዛ ወደ ድቁናው ሄድኩኝ እና ምንድነው ኢንቮልቭ የሚያደርገኝ የነበረው ዳዊት ይሄ አውቄው እንድማር አውቄው እያወቅኩኝ ዝም ብለህ ገረፍ አታድርገው። ካወቅ በደንብ ወቅ፣ ያልገባህን ነገር ጠይቅ እና በጊዜው በጣም ብዙ ነገር እንዳልኩሽ ዳዊት ያው ታውቁታላችሁ ከወረብ ጋር የተያያዘ ነገር ዳዊት ለሱ ዓለሙ ነው። በጣም እዚህም ብቻ አይደል ሌላም ቦታ እየሄደ ያገለግላልና ቃለ እግዚአብሔሩን እያወቀው እየተማረ እየሄደ የሚማር ነበር። አንዳንድ አባቶች ጋር እየሄደ የሚማር ነበርና ያንን አርአያ በማድረግ እኔም እሱን እየተከተልኩኝ እያየሁኝ እንደዚህ አድርግ የሚለኝን በደንብ ቤተክርስቲያን እንትን እንድመጣ በቃ ቅድም እንዳልኩሽ ሞዴሌ የነበረ አርአያ የነበረ የኔ ማንነት የነበረ ነበር ዳዊት። በቃ ምንድነው የሆነ ነገር የተነጠቅሽ ያህል ነው የሚሰማሽና ዳዊት ለኔ ብዙ ቤተክርስቲያን እንድመጣ ብዙ ያደረገልኝ ነገር አለ። ብዙ ነገር ማለት ነው። ብዙ በቃ ከትምህርት አንፃር ምንድነው እስቲ የተማርከው ይለኛል። እስቲ ዛሬ ንገረኝ ይለኛል። ቤት ውስጥ ቁጭ ብለን አባታችንም ነፍሱን ይማር እሱም እያለ እናታችን ሁላችንም እያለን ምንድነው እስቲ የተማርከው ይለኛል። እስቲ ንገረኝ ይለኛል። እኛም ደግሞ እዚሁ ነው ያደግነው። ቤተክርስቲያን ሩፋኤል ቅርባችን ነው። እዚሁ ነው ያደግነው። እነግረው ነበርና ቤተክርስቲያን እንድመጣ አንደኛ እንትኔ እሱ ነው ምሳሌ። እሱ ከቤተክርስቲያን የተለየ ልጅ አይደለም። አስተማሪያችን ነው ዳዊት ለሁላችን እና እንደ አባታቸው እፈራዋለሁ። ምን ውስጥ ዛሬ ቀርሽ ቤተክርስቲያን ይለኛል። ሁሉንም በሱ የተነሳ ነው ሁሉም ፕሮግራም አስቀድሼ ሰንበት ትምህርት ሄዳለሁ። ከነሱ ጉባኤ ማታ ሄዳለሁ። አባታቸውን ልብስ ይቆጣኝ አንቺ ለምን ከነሱ ጋር ዘማሪ አትሆኝም ምናምን ይለኛል። ግን ፍቅሩን በቃ በውስጣችን አድርጎ ነው የኖረውም እስከሚል ድረስ ይሄን ነው መስለኝ እሱ ይወት ማለት ነው። አዎ ዳዊት ቤተክርስቲያን እኔ በጣም ነበር ይገፋፋል። በጣም ቤት እንድንቀመጥ ራሱ አይፈልግም። ሂዱ ተማሩ፣ ሁሌ ተማሩ ነው። ባይኖሩም ሄዳችሁ ጠይቁ ነው። ጠይቃችሁ ሌላ አስተማሪው እንኳን ባይኖሩ ጠይቃችሁ ተረዱ ነው ከሌላው። በጣም ነበር እና በቤተክርስቲያን ወደ ቤተክርስቲያን እንድንመጣ የሚገፋን። እዚህ መድረስ ዳዊት ነው እና እንዴት ብዬ እንገርሽ ቤተክርስቲያን እንድንመጣ በጣም ነበር የሚፈልገው። በጣም ቤተክርስቲያን የነበር ከቤተክርስቲያን ሌላ ቦታ እንዳትሄድ የሚጠቅም ቤተክርስቲያን ነው። እንደዛ እያለ ነው ያሳደገኝ። እኔ በጣም ቤተክርስቲያን እንድንከታተል ያደርገናል። እንደገና ደግሞ አርአያውንም ስናየው የእሱን ስንከተል በቃ ወደ ቤተክርስቲያን ነው እንድንሄድ የገፋፋንም አንደኛም እሱ ነው። በቃ ሁላችንም በሰንበት ትምህርት ቤት ያለፍነው ግን እሱ ደግሞ በጣም የበለጠ ደግሞ በሰንበት ትምህርት ቤት እንድናልፍ ረድቶናል። ጥሩ ስነ ምግባርም እንዲኖረን እስካሁን ድረስ በቃ ፈሪዎች ሆነን ጥሩ ባህሪ ኖሮ እንድናድግ ያደረገን ያው የሱ መሰረት ነው። የሱ የሄደበት ጥሩ አካሄድ ነው እና ዳዊት ያው እንደ ለታናሹም ለታላቁም ለኩያውም ለጓደኞቹም ለሁሉም ሲሚላር የሆነ ጸባይ ነው ያለው። አንድ አይነት ባህሪ ነው ያለው። ዳዊትን የሆነ ቦታ አይተሽው እንደዚህ አይነት ልጅ አልነበረ የምትይው ልጅ አይደለም። ሌላ ቦታ ደግሞ ስታገኙ ማለት ነው አንድ አይነት ነው እና ቤተክርስቲያን ለኛ እንደ እኔ የኔ ሞዴል ዳዊት ነው። የኔ ሞዴል ያው ሰው ቤቱን ነው የሚያየው፣ ቤተሰቡን ነው የሚያየው። የኔ ሞዴል ዳዊት ነው። እውነት ለመናገር ዳዊት ያለ ደም ሰማዕት የሆነ ወንድሜ ነው። ወንድሜ ኩራቴ ነው። አሁን ሞቷል ብዬ ሙሉ እስካሁን የሚሰማኝ ስሜት የሚመጣ የማገኘው በመጨረሻ ሰዓት አካባቢ ደግሞ ያው ከኔ ጋርም ነበርና ህልፈቱ እስከተሰማ ለ7 ቀን ከኔ ጋር ነበር እዛው ሆስፒታል ያስታመምኩት። እግዚአብሔር ፈቅዶልኝ ያንን በረከት አግኝቻለሁ። የእሱ ወንድም መባል በራሱ በጣም ኩራት ነው እና አሁንም የሚታየኝ የሆነ ሰዓት በቃ መጥቶ የሚያወራኝ የሚነግረኝ ነገር ያለ በአገልግሎት በርታ፣ ጠንክር፣ እንደዚህ ነው ምናምን ነገር እያለ ልጆቼን አደራ የሚለኝ ነው የሚመስለኝ እና ደግሞ ነፍሱ እንደዛ ትለኛለች፣ ሁሉ ጊዜ ትለኛለች እና ዳዊት ለእኔ በቃ መኩሪያዬ በቃ አድራሻዬ ነው። በቃ ማለት ቤተክርስቲያን
እዚህ ለመገኘት መሰረቴ ዳዊት ነው። ሳየው ቤተክርስቲያን ሳየው የሚሰማኝ ስሜት ያውቃል። ከዲያቆናቶች ጋር ዲያቆን ነው ዳዊት፣ ከመዘምራኖች ጋር መዘምራን ነው። ተጫዋችም ልጅ ነው ደግሞ ዳዊት ደግሞ እንደዚህ እንትን እንደምንለው ሳይሆን ተጫዋችም ልጅ ነውና እንደ አባትም እንደ ታላቅ ሆኖ ገርፎኝ አያውቅም። ተቆጥቶ እንትን ብሎኝ እንደ ታላቅ የሆነ ነገር አሳይቶኝ ሁሉ አያውቅም። እና በጣም መልካም ወንድም ነው ያለኝ። በጣም መልካም ወንድም ነው ያጣሁት እና ለእኔ ከባድ ነው። ለእኔ ብቻ ሳይሆን ለቤተ ክርስቲያንም እንደ ሀገርም ከባድ ነው በጣም። እንደዚህ አይነት ልጅ ነው፣ በጣም መልካም ልጅ ነው ዳዊት። እኔ በአጠፋም ተቆጥቶኝ አያውቅም። በአጠፋም እኔ ተቆጥቶኛል ብዬ ልናገር አልችልም። ሳይቆጣኝ ነው ያለፈው እና ከደግ ጋር ያለን ትውስታ ደግሞ በጣም ብዙ ነው። በተለይ እኔ እነሱ በጣም ብዙ ትውስታ አለ እና እንዴት ብዬ ልንገርሽ፣ ተደብቀን እንኳን ውጪ እንበላበት ጊዜ ነበር። ተደብቀን እንኳን ማለት ከቤተሰቡ ተደብቀን ምንበላበት ጊዜ ነበር። ሁሌ ነው በቃ ከኔ ጋር በጣም እንዴት ብዬ ልንገርሽ፣ እንደዚህ አይነት ጊዜ በጣም ነበር የምናሳልፈው። ያው ይሄን መጨረሻው ደግሞ አይቆጨኝም፣ አስታምሜዋለሁ። አብረን ነበር የምንሄደው፣ የትም ቢሆን ከኔ ጋር ነበር የምንሄደው። እኔና ጓደኛው ነበር የኔ ጓደኛ ነበር የምንሄደው እና ሁሌ በቃ ተው እናንተ ትምህርታችሁ እንደዚህ ነው እያለ ሁሌ ነበር በቃ ከኔ ጋር ትሄዱ ብቻ እሄዳለሁ ወይ እያለ ነበር እና እንትን የሚለው ግን እኛ አስታምሜዋለሁ። አይቆጨኝም፣ አይቆጨኝም፣ አስታምሜዋለሁ። ያው ይከታተለናል፣ ግን እንደዚህ እንደ ትልቅ ወንድም እንዲህ ቁጥጥር የተገባቸው ያው ያውቃል። ሲጀመር እኛ መድረሻችን ቤተክርስቲያን ነው፣ የምንወጣውም ወደ ቤተክርስቲያን ነው፣ ስንሄድም ወደ ቤተክርስቲያን ነው። ሌላ ቦታ ምንትን እንደማንል ያው ያውቃል። እሱም በዛ ስላለፈ እኛም በሱ ነው ከተከታተል ያለፍነው። ያው መልካም ወንድም ነው፣ በአጠቃላይ ጥሩ ወንድም ነው። እንዲህ ዱላ ያውቅ፣ ቁጣ ያውቅ። እንደውም አልፈን ተርፈን እኛ ነው የምንቆጣው። ስንቆጣው ስንናገረው በቃ እንደ ታናሽን ሆኖ ነው እኛን የሚያየው። ይሄ ባህሪ አለ። በታላቅነቱ ደግሞ በቃ አክባሪያችን ነው። በአጠቃላይ ብዙ ነው የማስታውሰው፣ ግን ከዛ ውስጥ ጳጉሜ 3 ቀን ማረሳው። ጳጉሜ 3 ዓመታዊ ክብረ ሩፋኤል በዓል ነበረ። በዛ ላይ ሊቃውንት ይጠራሉ እኛ ደብር ላይ እና ሊቃውንቶች ተሰብስበው ወረብ ይጋበዙ ነበረ እና የመጡት ሊቃውንት አጋጣሚ ደግሞ እኛ ያጠናነው ቋሚያን ነበረ። ቋሚያን ለነፍሳት የሚለውን ወረብ እና እንግዳም ስለነበረ የደብሩ ያቁናል ስለምንወረበው በፍጹም አይነኩብንም ይህንን ወረብ እና እንግዳ ስለነበረ ወረቡ ተጀመረ እና ተደናገጡ። በቃ ወዲያው ወዲህ ተሯሯጥን። ግን ወረብ ሀበነ እግዚኦ የሚለውን ወረብ በቃ እንዲህ እየተጎሻሸምን ማለት ነው እየተጠባበቅን እህታ የጨረስንበትን ቀን ያንን ቀን አረሳው። በቃ ደግሞ ምንም እንከን ሳይወጣለት ነው የመንፈስ ቅዱስ ስራ ያለቀው። ወረቡ ሳንዘጋጅ ሳናጠና አንድ ቀን ሳንከልሰው የወረብነው ወረብ ያንን ቀን አረሳውም እስከመቼ። ተጫዋች ነው ዳዊት። አሁን ብዙ ሰው የማያውቀው ተጫዋች ነው። ሲጫወት እንደዚህ ሰው ሰብስቦ ምናምን ነገር አይደለም። የሆነ ነገር ጣል ያደርጋል፣ ያስቀናል። ይሄ እንደዚህ ምግብ እየበላን በህብረት እንደዚህ ምግብ እየበላን አንድ ላይ ነው የምንበላውና ሁላችንም ምግብ ትንሽ የኔ ታናሽ ወንድም ነበረ ትንሹ ከኛ ቤት ሁላችንም ራሳችንን እናውቅ ነበርና ምግብ እየበላን የሚያስቀን ሳቅ እንትን እንጫወት ነበር። ያጫውተን ነበር ካርታ ያጫውተን ነበር። እንደዚህ እንጀራ በወጥ የሚባል እንትን ያጫውተና ካርታዋ ጫፍ ላይ ቁጥር ያደርግ ነበር እሱ እና እኛን ያሸንፈናል እሱ ካርታዋ ጫፍ እና የሚበላትን ያውቃል። እንደዚያ ተረኛ ሲሆን ያችን እንጀራ ያወጣና ማነው ካርታዋን ያወጣና በላው ብሎ ይጨርስብናል። እና በኋላ ላይ ነው የሚነግረን እኔ እኮ ያሸነፍኳችሁ እንደዚህ ነው ምናምን ብሎ ይነግረናል። እንግዲህ የልጅነት አይምሮ ነው እንትን የምትይው ለምን እንደዚህ ያደረክ ምናምን ያለሽ እሱ በቃ እንደዚህ ነው ብሎ እያጫወተን
የሚያስቀን እዛው ፈጥሮ የሚያስቀው ነገር አለ። የዋህነት አለበት። ምንድነው እንደውም አንድ ጊዜ መስሪያ ቤት ውስጥ እንደዚህ የእንትን ገንዘብ የማህበር ገንዘብ ይይዝና የማህበር ገንዘብ ያዥ ያደርጉታል። ገንዘብ ያዥ ያደርጉትና ከዛ ያ ገንዘብ የዋህነቱን እንግዲህ ተመልከች። ያ ገንዘብ ለእቃ ግዢ ይፈልጋል ይባላል። በሳምንቱ በ15 ቀኑ እኔ ከገንዘብ ጋር አታነካኩኝ አይቻልም አልሰጣችሁም ብሎ የመለሰበት አጋጣሚ አለና መጥቶ ይነግረናል። ይህንንም እንደዚህ መጥቶ ይነግረናል። በቃ በጣም ኮሜዲም ነው፣ ያስቅሻል። በጣም የዋህ ነው። ስለ ዳዊት ምንም እንግዲህ አሁን ለምን መሰለሽ አሁን ሳምንትም 1 ወርም 2 ወርም ምናምን ተዘጋጅተሽ ስለ ዳዊት ላስብ ብትይ የሚመጣልሽ ብዙ ነገሮች አሉ። እችኛዋ ጊዜ ብቻ እሱን አትገልጸውም። እችኛዋን የተናገርናት ጊዜ ብቻ እሱን አትገልጸውም። እና በጣም ቤትም ቤተክርስቲያንም ሌላ ቦታም ስራ ቦታውም ያለው ባህሪ አንድ አይነት ነው እና በጣም ተጫዋች ነው። ከአትሮኖስ ጀርባ ያለው ህይወት ተጫዋች የሆነ ጸባይ ያለው በጣም ደግ ነው። እኛ አገልግሎት ላይ በነበርንበት ሰዓት በጣም ትዝ የሚለኝ ነገር አንዱ ምንድነው ሰርግ ለምሳሌ አገልግሎት 4-5 ሰርጎች ይመጣሉና ተከፋፍለን የምንሄደው እና አጋጣሚ እኔ መዝሙር ክፍል ሰብሳቢ ስለነበርኩ እኔ ጋር ደረሰውና አንድ ወንድማችን ነበር ያገባው። ዳዊት የሆነ ቦታ ዋና እዚህ ሐይቅ ላይ ነበርና ልክ እኔ እዛ ስደርስ እነሱ ሊዋኙ ነበር ሐሳባቸውና ልብሱን ማለትም የለበሰውን ልብስ ትቶ ሄዶ መጨረሻ ላይ እኔ ያገኘሁት በቃ እና ልብሱን ያስኩበትና እንዴት ልብሱን ይዞ እኔ ጋር ይጠጋ። አንደኛ በጣም ይፈራል፣ በጣም ትሁት ነው እና የማይረሳ ትዝታ እሱ አለብን። መጨረሻ ላይ ተቆጥቼው ምን ብሎ ያለውን ልብስ ለብሶ ወደ አገልግሎታችን ተመልሰናል። አንዱ እሱ ነው። ሌላው ደግሞ አንድ ጊዜ ሰዓታት ቤተክርስቲያን ፍልሰታ ውስጥ ቆመን እና በጣም ከመድከሙ የተነሳ እኛ አንድ ቀን እያሳለስን አንድ ቀን እናድራለን፣ አንድ ቀን ሰዓታት እንቆማለን። እሱ ኖርማል 16ቱም ቀን ስለሚቆም አንድ ጊዜ ሰዓታት ቆመን ስንገባ የተኛ ልክ ቅዳሴው ሲቀደስ የተነሳበት ነገር ትዝ ይለኛል የዛ ሰዓት ማለት ነው። ይሄ ነገሩ ከውስጥ አይጠፋም። ሁሌ ትዝታው ውስጣችን አለ። ብዙ አለ። ያው ዳዊት አንዳንዴ መዝሙሮች ይጠፉበታል እና በጣም እንትን ብሎ ነው የሚያልፈው። በቃ እንዲያስታውቅ አያደርገውም። መድረክ ላይ የሆነ ሲጠፋ የሆነ ነገር እልል ወደሚል ሰው ወደ ሌላ ማይኩ ዞር በማድረግ የሆነ ነገር ቢጠፋበት እንኳን መድረኩ እንዳይስተጓጉል የሚያደርገው ነገር አለ ማለት ነው እና ብዙ አለ። ግን ያው ከዳዊት ጋር የነበረ ለየት ያለ ትውስታዬ ያው ተደባድበን እንደዚህ አናውቅም። ግን አንድ ያስታውሳለሁ ስንጣላ እኔ መታሁት እና ስመታው ሄዶ ለማየ የማልነገረ ወደ ውጪ ነው ሮጦ ሄደው እና ሲመለስ ደግሞ ረሳው። እኔ አሳረሳ መልሼ መታሁት። መልሰው ምንም አላለኝም እና ስቆ በእንትን ያሳለፈው ያ ትዝታ አለኝ ከሱ ጋር። በተረፈ ጸባና እንዲህ ተነጋግረን ተገለማምጠንም አናውቅ እንኳን ዱላ ደረጃ እንዲህ ሌላ መጥፎ ደረጃ እና ብዙ ትዝታ አለን በሱ እነሱ። ከዳዊት እኔ ትህትና አለው፣ በጣም ትህትና አለው። ትዕግስትም እንደሱ ያለው ትዕግስት ያለው ሰው የለም። መልስ አይሰጥም። ክፉ ነገር ከአንደበቱ አይወጣም እኔ እስከማውቀው ድረስ ማለት ነው ዳዊት። እና ከሱ ፍቅርን ተምሬያለሁ። ለአገልግሎት ስመጣ የሚያሳየኝ ፈገግታ ማንም ጋር አላገኘውም። ያን ፈገግታ ማለት ነው መጣልኝ የሚል ነገር ነው። በቃ ደስ ብሎት ነው ተሽቆጥቁጦ ነው የሚቀበልሽ። እና ያ ነገር ከሱ ተምሬያለሁ ከዳዊት ጋር እና ይሄን ነገር ከዳዊት ልቻለሁ ነው። በአገልግሎት ያሉ ልጆች ብዙ ተምረዋል ብዬ አስባለሁ። ዳዊት የሰለቸኝ ደከመኝ የማይል ልጅ ነው። አገልግሎት ትጉ ነው። ይገርማችኋል። አሞት ተኝቶ
የሆሳዕና ዕለት የመጨረሻ የተገናኘ ነው። የሆሳዕና ዕለት ነበር። ቤተ መቅደስ ውስጥ አገኘሁትና አዳር ለምን አልመጣም ብዬ ስጠይቀው አይ ትንሽ መድኃኒቱ ያደክማል አለኝ። ስለሚያደክም መምጣት አልቻልኩም አለና ጠዋት ላይ አገኘሁት እና መዘመር እንኳን ፈልጎ ነበር፣ ግን ያው ስለሚደክመው ብቻ እኛ ወደ አውደ ምሕረት ስንሄድ እሱ ጸበል ጠጥቶ ወደ ቤት ነው የተመለሰው። እና ብዙ ልጆች ከሱ ይማራሉ ብዬ ነው ማስበው። ሰለቸኝ ደከመኝ አይልም ካለበት። አሁን በ16 ኪዳነ ምሕረት ጽዋ የሚጠጣታለች። ጽዋ እንኳን እዛ ሮጥ አቋርጦ መጥቶ እዚህ ያገለግላል። ሲያገለግል በችም ጽዋ ላይ ያለ ሰው ይቀምሳል። ትንሽም አፉ እንኳን ይሸታል ብሎ እንኳን አይጨነቅም። ምክንያቱም የእመቤታችን ጽዋ ቀምሶ ስለሚመጣ ወጥቶ አውደ ምሕረት ላይ ለአገልግሎት የሚተጋ ልጅ። ስለዚህ ብዙ ሰዎች ከእሱ የሚማሩት ብዙ ነገር አለ ብዬ አስባለሁ። ሰርግ ላይ በብዛት ለአገልግሎት በምንወጣ ጥምቀት ላይ ጥምቀት ስናገለግል ደከመን ስለችን የማይል ልጅ ነው። ከዛ ይማራሉ ብዬ አስባለሁ። የእሱን ቀን አስታውሳዎች ሲዘምሩ በስንት ነው እና እንደዚህ ወረብ ሲወረብ እኔ በቃ እኔ አላመንኩም፣ ልጄም አልመሰለኝም። እና ከዛን ጊዜ ጀምሮ ድምፁ በጆሮ የመጀመሪያ ወረብ በሚወሩበት ከነ ዳንኤል ሹምዬ ምናምን ቆይቷል። በዛን ጊዜ በሚዘምሩበት የእሱም እናት ነበሩ፣ እኔም ነበር። ይሄ መታደል ነው ብለን በጣም ነበር እኛ ተደስተን መልስ የምንሰጥ የነበረው ሰው ለሰው። እና የዛችን ቀን እኔ እውነት እንኳን ወለድኩት ብዬ ነው እግዚአብሔርን ያመሰገንኩት እና ሩፋኤልን ተንበርክኬ ያመሰገንኩት። ያው እንግዲህ ዳዊት ሁሉንም መዝሙር ቢዘምር አይጠግብም፣ ግን በጣም እና ኃያለው እግዚአብሔር በጣም ይዘምር ነበር። ኃያለው እግዚአብሔር ከዛ ደጅሽ ላይ ቆሜ ስለምንሽ ሁሌ ነበር ይዘምር። ቤትም ስራም እየሰራ አንድ ቀን እንጂ ሰምቼዋለሁ እና እየሰራ ነው የሚዘምረው እና በጣም ምን ብዬ ልንገርሽ፣ በጣም ቤተክርስቲያን ያለው ፍቅር በጣም እንትን ነው። በጣም ሁሌ ነበር ቤተክርስቲያን ስራ ቦታ እንኳን አንድ ቀን እየሰማሁት ይዘምራል፣ እየሰራ ይዘምራል። በጣም ቤተክርስቲያን ያለው ፍቅር በጣም ብዙ ነው። በጣም ተነግሮ አያልቅም፣ በጣም ተነግሮ አያልቅም እና ኃያለው እግዚአብሔርን ይዘምር ነው ሁሌ ነበር። በተለይ ደብረ ታቦር ከሆነ ይህን ሳይዘምር ወደ ቤት ገብቶ አያውቅም። ኃያለው እግዚአብሔር ሳይዘምር ገብቶ አያውቅም ወደ ቤት እና ጎሳ ለቤም ይዘምር ነበር። ይሄን ነው ወረብ ለበልሽ አንዱ ወረብ ደብረ ሊባኖስ ተወድሶ ለተክለ ሃይማኖት። ይህን ወረብ ሲወርበው እጅግ በጣም በቃ የሆነ የሚያንቀጠቅጥ ደስ የሚል ስሜት ከውስጥሽ የሚሰማው እኔ ወድለታለሁ። ወረብ አብዛኛው ወረቦች አሁንም ስንሰማቸው የእሱ የሚመስሉ እሱ ያመጣልን የሚመስሉ ብዙ ወረቦች አሉ። ይሄ አንዱ ነው። በጣም ሲወርበው ደስ የሚል ዝማሬው ይልቅ እኔ ወደ ወረቡ አመዝናለሁ። አበነ እግዚኦ ኦ ማርያም የሚለውን ወረብ ከባታ አንድ ይስሐቅ የሚባል መምህር መጥቶ ካስጠናን ጀምሮ እዚህ ቋግሜ 3 ላይ ለመጀመሪያ ጊዜ ያቀረበን ጊዜ እሱ ነበረ እና የተቀኘው እስካሁን ውስጥ ያለ የማይጠፋ ትዝታ ነው ያለኝ። ዳዊት እንደሌላው በጭንቅላት ምናምን የሚወርብ አይደለም፣ የደረት ድምጽ ያለው ሰው ነው። በቃ ዘና ብሎ የሚወርብ ሰው ነው እና እስካሁን ጭንቅላት ውስጥ አለና እሱ ነው ማስታወሰው። ሁሉም ደርሶ ሆነ የሚለው መዝሙር ሁሉ ጊዜ የሚመጣለትም ሆነ ሲሰራ የሚያንጎራጉራት መዝሙር እሷ ነች። በቃ ብዙ ልብ ባለንቱ ካለ መዝሙር ያዙ እንትን የሚገባ በበጎ ፈቃዱ ሁሉ በሱ ነገር ሁሉ በሱ ተከናው የዘማሪ ቸርነት ቀሲስ አሸናፊ መዝሙር ነው እና በጣም ነው የሚወደው። እሱ በጣም ይወደዋል። የእመቤታችን ደግሞ አንድ በጣም የሚወዳት መዝሙር ነበረች። በማህፀን ቅኔ የመጥምቀ መለኮት ዮሐንስን እና የእመቤታችንን የቴዎድሮስ ዘማሪ ነው። በጣም ሁለቱን ሲወዳቸዋል። ብዙ ጊዜ ባገኘሁት ሰዓት ላይ ቢዘምራቸው የማይጠላቸው ነገሮች እነዚህ ናቸው። በበጎ ፈቃዱ ሁሉ በሱ
በበጎ ፈቃዱ ሁሉ በሱ ሆነ ነገር ሁሉ በሱ ተከናወነ ነገር ሁሉ በሱ ዳዊት መዳን የሚችል ልጅ ነበረ። ማዳን እንችል ነበረ። ሕክምናው በትክክል ቢከታተል ኖሮ ሰንበት ትምህርት ቤቱ ባለውም በሌለውም ኃይል በውጭም በአገር ውስጥም ያሉ የሰንበት ቤቱ አባላት ተባብረው የሚድን በሽታ ስለነበረ እንዲድን በጣም ብዙ ጥረት ተደርጎ ነበረ። ያው ፈቃደ እግዚአብሔር አሁንም በሚለው ነው የምንይዘውና ለእንደዛ ነገር ፈጣሪ አልፈቀደምና እሱም ፈቃደኛ አልነበረም በወቅቱና እስካሁን በቃ የሚቆጨኝ ነገር ቢኖር ምንድነው ዳዊትን አለማዳናችን ማሳከም እየቻልን ብዙ ነገር ማድረግ እየቻልን አቅሙ እያለን እሱን ወደ ሕክምናው ወስዶ ባለማዳናችን እሱ ነው የሚቆጨኝ። ባለቀ ሰዓት ነው ሆስፒታል ያስገባ ነው። ከዛ በኋላ ያው መዳን አልቻለም፣ አርፏል። ይሄ በጣም ይቆጨኛል። ማሳከም እየቻልን መዳን እየቻለ ይሄ ነው በቃ ሌላው ህይወቱ ሁሉ ነገሩ ማለት ነው። እኛ በአገልግሎት እንኳን ከቤተክርስቲያን ስንቀር ሰንበት ቤት ሻርፕ ነው አይቀርም፣ ቅዳሴ ሻርፕ ነው አይቀርም። በቃ ዳዊትን ቤተክርስቲያን አታጥሩም ምንም ነገር ሆነ ማለት ነው። ተዳሩ ሳይባገረው ህይወቱ ስራው ሳይባገረው ብዙ ነገር ፈተናዎችን ችሎ እስከ ህይወቱ ፍጻሜ በቤተክርስቲያን አልተለየም። ይሄ ጥንካሬው ነው። በቃ ለሁላችንም ማርያም ይሆን የሚችል ልጅ ነው ዳዊትና በቃ ይሄንን ጸጋ ይዞ ባለማዳናችን እስካሁን ውስጤ እንደጸጸትም ይሰማኛል። ዳዊት ከማረፉ በፊት ይሄ ነገር አልተደረገለትም፣ ይሄን ብናረግለት ኖሮ ደስ ይለን ነበር የምትል ያው እግዚአብሔር ይመስገን ያው ህመሙም ያው ብዙም እንትን አላለም። እሱም ተመስገን እያለ ነው ያሳለፈው። እግዚአብሔር ይመስገን ህይወቱ እስከምታልፍ ድረስ እግዚአብሔር ይመስገን ነው የሚለው እና እንደው ወደ ስጋው ደግሞ እንደ መጨረሻ ሰዓት ላይ ወደ ስጋው ደግሞ ቀረብ ቢል ኖሮ ያው ደስታዬ እሱ ነበር። አሁንም ደግሞ ዳዊት ወደዛም ባይቀርብም እግዚአብሔር በቤቴ ማርያም ቅዱስ ሩፋኤል ለቀኙ እንደሚያቆሙት እርግጠኛ ነኝ። ይሄ ነው ያለኝ። እኔ ከህልፈቱ በፊት ለዳዊት አንድ የተመኘውለት ሰንበት ትምህርት ቤቱ የስነ ጽሁፍ ምሽት አዘጋጅቶ ነበረ እና ጥር 24 ቀን ማለት ነው ቅስቀሳ ተደርጎ በዛ ለታ ይሄ ቤቱ ነው የአባቱ ቤት ነው መጥቶ ከኛ ጋር ታድሞ ድምጹን ብንሰማው እንደገና ከዛ በኋላ ደግሞ ለሕክምና ያለውን ነገር ራሱን አሳልፎ ይሰጣል። ታዛዥ ሆኖ በቃ እንደምንፈልገው ይሆንልኛል ብዬ ያሰብኩት ቀን ያንን ቀን በጣምም ጓጉቼ ስጠብቀው የነበረበት ቀን ያ ነው። ግን ያልሆነም ሌላው ቅድሞ እንደሚገልጹታል ያው መድገም እንዳይሆንብን ያው ስጋ አምላክን ቢቀበል ያ ነገር ቢደረግለት ደስ ይለኛል እና ደግሞ ለወንድሞቹ ምስክርነት መስጠት ይፈልግ ነበረ። እንዲህ የወደደኝ ነው ግን በአገልግሎት ቆሜ አገልግዬ ይል ነበረ እና አንድ ቀንም ዳዊት እሞታለሁ የሚል ነገር ውስጡ የለም ማለት በመዳን ተስፋ ውስጥ ስለነበረ ቃድናለሁ ነው የሚለው እና ደህና ነኝ ነው የሚልሽ። ስለዚህ ያ ነገር ውስጡ ስለሌለ በቃ ያ ነው ውስጤ ነው የሚያመኝ። እኔ ቢያንስ ራሱን እንትን አላለም፣ ለራሱ ጊዜ አልሰጠም። ባለቀ ሰዓትም ቢሆን በተጎዳ ሰዓትም ቢሆን በቃ እድናለሁ በሚለው ነገር ውስጥ ሆኖ ነው ያለፈው። ያ ነገሩ በጣም ነው የሚያመው እና ያን ዕለት እንኳን ቢያንስ ከ2 ወር በፊት ስለነበረ ያችን ቀን እንኳን ከኛ ጋር ቢቀመጥ ከኛ ጋር ቢሆን ብዬ ያን ከልፈቱ በፊት ይሁንልኝ ብዬ የማስበው ቀን አንዱ እሱ ቀን እግዚአብሔር ቢፈቅድልን እና ከኛ ጋር ቢሆን ኖሮ ዳዊቴ ያው እንደ ክፍል መዝሙር ክፍሉ ያሰበው የቀድሞ ካሴቱ ላይ ዳዊት የነበረበት እሱንም አንድ ላይ እሱንና አሁን ያሉትን ልጆች አንድ ላይ በማድረግ ሁላችንም ካሴቱን እንደገና ለመስራት የሩፋኤልን ሙሉ ካሴቱን ጨምረን አንድ ላይ ልንሰራ አስበን ነበር። ያው
እንዳለመታደል ሆኖ ያው እንግዲህ ዳዊቴን አሁን አተነዋል፣ ግን ያው ስራው ይቀጥላል ብዬ አስባለሁ። እሱ ላይ ከበድ የሚል ነገር ነው። ከማለፉ በፊት ብዙ እንትኖች ነበሩ። ያው ብዙ እንትን አላልኩትም። ያው ይታመምብኛል፣ ይጎዳል በሚል ሳየው ደህና ነው። የመጀመሪያ ጊዜ ያገኘሁት እንደውም የዳዊት ቤት ሰርግ ቀን አገኘሁት፣ ተቆጣሁት። ምን ሆነ ነው መልክ እንደዚህ ነው ምናምን። እሺ በቃ ከይሉ ደህና ነኝ፣ የታከምኩ ነው ነግሬሃለሁ። መስሪያ ቤት መጥቼ ነው እኔ ተናግሬ ታከም አልኩት። እሺ አለ፣ ሄደ። ከዛ እቤትም ብዙ ምን መለስ ቀደስ አለኝ። ምን ያሟል በቃ አትጠይቁኝ የሚል ነገር አለ። ደህና ነኝ እኔ ሕክምና እየወሰድኩ ነው። ያ ትንሽ ያሳዝነኛል። ከጎኑም አልነበርኩም። ትንሽ ቀን ነች ያቺ 7 ቀን ነች በቻችን የነበረው። እንግዲህ እሱ እግዚአብሔር ያለው ይሆናል። ያችን 7 ቀን አየነው። ወንድሞቹ ምንም አዩት። ለምሳሌ እንድቀርበት የቻልኩት ሳየው ደስ አይለው ደግሞ ይባስ ይጨናነቃል እያልኩኝ ያው ጠዋትና ማታ እንዴት አደረ እንዴት ነው በሚል ጓደኞቹ መስሪያ ቤት ጓደኞቹ ሰላም ጠይቄ እንትን እላለሁ። ብዙ የሚያሳዝነኝ ያው አብሬ ቤት ውስጥ አልተንገላተው ከእሱ ጋር ትንሿን ቀዲት 7 ቀን ያገኘነው። እንግዲህ እንደዚህ ቸኩልበታለን ብለን አላሰብንም። ይበሳጫል፣ ህመሙን ያበሳጫል። ሲሄድም ደስተኛ ስላልሆነ በቃ ይሄን የሚሄድ ከሆነ ደስ የማይለው እንግዲህ ማለት ነው። እሱ ምቅር የሚለኝ ከጎኑ ሳለ ነው። እሱ ቅር ይለኛል። እንግዲህ የሆነ ሆነ ይባላል። ያው እንግዲህ ዳዊት እንዲህ ቢሆንለት ብዬ እንትን ብለው ድኖ አብሮን ቢወጥ እመኝ ነበር። ድኖ የእኛን ማድረግ ወደፊት የእኛን እንትን በይ ጥሩ ነበር። ግን ምን ታደርጊዋለሽ? የእግዚአብሔር ቃል ነውና አሉን እንጂ የኛ ማረግ የኛን ደስታ ቢያይ ጥሩ ነበር፣ ጥሩ ይመስለኝ ነበር ለኔ። ምናልባት አንድ ላይ ተሰብስበን በአገልግሎት ቢያይን ይመኛለሁ። ደስ ሁላችንም አንድ ላይ በአገልግሎት ቢያይን። ሁላችንም እኩል አይደለም ያገኘን፣ በተመሳሳይ አይደለም የሚያገኘንና ሁላችንም ግን በተመሳሳይ በአገልግሎቱ ጸንተን በጣም ጠንካራ አገልጋይ ሆነን ቢያይን ጥሩ ደስ የሚለው ይመስለኛል። ዳዊት ለሁሉም የእሳት ነው ነው። አጋጣሚ አንድ ቀን ወደ ታች ወደ ልደታ ሄጄ ስመለስ የሆነች ልጅን አግኝቻት እና ለዳዊት ልዩ ክብር ያላት ልጅ ነች። በቃ እኔ ያልኩት ነው ያለችው። አጋጣሚ ዳዊትን ሞቱን የሰማችው የሆነ ሰው ፌስቡክ እያየ እያለ እዛ በቃ ደነገጡ። አብሯት የሰሙት ሁሉ ምንድነው ስላት በቃ ታላቅ ወንድሜ እኮ ነው እና በቃ እንዳትቀብር ከተቀበረ በኋላ ነው። እና ብዙውን ጊዜ መቅበር ይወጣልናል። ምክንያቱም እያየን ስንቀብረው ይወጣልናል። በእርግጥ ያው ከልባችን የማይጠፋ ሐዘን ነው እና በትልቅ ስብራት ነው የዳዊት በዚህ ቅስፈት ውስጥ አልጋ ላይ እንኳን አስታመነው ቢሞት ደስ ይላል። ሁሉ ጊዜ ዳዊትን ስንጠይቀው ደህና ነኝ ነው የሚለው፣ ደህንነቱን እንጂ ይውሳን አለት ደህና ነኝ እኮ ነው ያለው። እንግዲህ ቤተ መቅደስ ውስጥ ነው ያገኘሁት። ደህና ነኝ 3ኛ ኪሞ ጀምሬያለሁ ያለ በቃ እግዚአብሔር አልጋ ላይ አስተምኖ ብንተኛ ቢሞት ደስ ይለናል። ግን አላስታመነም። ለዳዊት ብዙ ማድረግ እንችላለን። ዝማሪ ዳዊት ማሙዬ በህመም ላይ ያለ እንኳ ህመሙን ሰው ሳይሰማ አውደ ምሕረት ላይ ያገለግል ነበር። ህመሙ ብሶበት አልጋ ካስያዘው ጊዜ ጀምሮ የቅዱስ ሩፋኤል ቤተክርስቲያን አገልጋዮችና ሰንበት ትምህርት ቤት ተማሪዎች ድኖ በዛ ተስረቅራቂ ድምፁ አምላኩን ያመሰግንበት ዘንድ ካላቸው ፍላጎትና ምኞት የተነሳ በየጸሎቱ ስሙን እየጠሩ ፈጣሪ ያስበውና ምሕረቱን ያመጣለት ዘንድ ተማጽኗል። መጻጉዕ የተሰኘ የጥበብ ምሽት በማዘጋጀትም የገቢ ማሰባሰቢያም አድርገዋል። ቢሆንም ቅዱስ ዳዊት በመዝሙሩ እንዳለው ያው ሆኖ የሚኖር ሞትንም የማያይ የለምና የእግዚአብሔር ፈቃድ ሆኖ ወንድማችን ከዚህ ዓለም ድካም አረፈ። የቀብር ስነ ስርዓቱም በቅዱስ ሩፋኤል ቤተክርስቲያን
በክብር ሽኝት ተደርጎለት ሚያዝያ 23 ቀን የሚያውቀው ሁሉ እያነባ ንግስ እስኪመስል ድረስ የአጥቢያው ምእመናን የሚያውቁት የከተማው አድባራት እህት ወንድሞቹ እያሉ ልባቸውን እያፈሰሱም በክብር ከተሞሸረበት ቅዱስ ሩፋኤል ቤተክርስቲያን ሥርዓተ ቀብሩ ተፈጸመ። ዳዊት ይዘምር በልብሰ መቃብር ተክህኖ ዳዊት ይዘምር በልብሰ መቃብር ተክህኖ ዳዊት ይዘምር በልብሰ መቃብር ተክህኖ ላይለሞት ዝማሬ አራየ ስልጣኖ ቅርብ ተደብረ ዘይት ቅድስት ከሳቴ ብርሃን ከወይኖ በላት ታዛዥ የቤተ ክርስቲያን አገልጋይ ከአገልግሎት ውጭ በሌላ መንገድ የማይገኝ ሌላ መስመር የሌለው የአገልግሎቱን መስመር ብቻ ከቅዱስ ሩፋኤል ጋር አብሮ የኖረ አብሮ ያደገ እስከ ዕለተ ሞቱ ድረስ በምስጋና የቆመ ወንድም በመሆን የትኛው ወቅት የማይጠፋ ከህይወቱ የምንማርለት ነው። ዛሬ ስለ ዳዊት በጎም ሆነ መጥፎ ብናነሳ እሱን የሚጠቅም ነገር የለም። ግን የምናነሳው ላለነው ደግሞ ከእርሱ መማር ስላለብን ነው። ለዚህ ነው ቤተክርስቲያንም በዚህ ልክ አክብራ አባቶች ተገኝተው በይባቤ በዝማሬ እየሸኙ ያሉት ከውስጥ እያለቀሱ ይሄን ያለው ትሩፋቱ ነውና ከዚሁ ጋር በማያያዝ እንግዲህ ከቅኔው ማህሌቱ ክቡር መምህራችን የአብነት መምህር ለወንድማችን ዘማሪ ዳዊት ማሙዬ ካለን ፍቅር የተነሳ አብሮን እንዲቆይ በአገልግሎት እንደ ታላቅ ወንድም እንዲደግፈን አጥብቀን ከመፈልጋችን ብዛት አዘንን እንጂ ወንድማችንማ መሬት ጠብ ያላለ ያልባከነ ፈጣሪውን ያመሰገነና ያገለገለ የተኖረ ወጣትነት ያለው ነውና አያስቆጭም። ከአባቱ ቤት ወደ ሰማያዊ ቤቱ ነው የተጓዘው። የቀብር ስነ ስርዓቱ ዕለት መርሃ ግብር ሲመሩ የነበሩ የቅርብ ወዳጆቹ ዳዊት እንደሌላ ሰው ስለሞት አይደለም መልካም ቃላት የሚናገሩለት መልካም ሰው ሆኖ ኑሮ ስላለፈ ነው እንጂ በማለትም የዘማሪ ዳዊት ቅንነት መስክረውለታል። እኔ ለነሱ መመክራቸው አሁን እንደ ወንድምም ሆኜ እንደ አባትም ሆኜ ከሱ በታች አንደኛ ዳዊት አስራት እንደተሰጠ ነው ለቤተ ክርስቲያን ሁሉ ነገሩን ያሳለፈው መስዋዕት ሆኖ ነው እዚህ ቤተ ክርስቲያን ላይ እና ቢያንስ የሱን አርአያ እንዲከተሉ ባላቸው ነገር ላይ ከቤተ ክርስቲያን ጎን እንዲቆሙ ፈተናዎች ይኖራሉ። ብዙ ፈተናዎች ቢኖሩም ግን ያንን ተቋቁመው በቃ ህይወቱ እንዳለፈው ዳዊት አሁን በህይወቱም ሲያስተምረን ሲመክረን ሲያስተምረን የቆየ ወንድም ነው። ደግሞ በሞቱ ለሰዎች ምስክርነት የሆነ እና እንደዚህ አይነት ህይወትን የሚገኘው ደግሞ ቤተክርስቲያን ጥላ ስንሆን ነው እና ልጆቹን እምላቸው አንደኛ ከቤተክርስቲያን አጸድ እንዳይርቁ የቤተክርስቲያንን እጣን መዓዛዋን እያሸተቱ እንዲያድጉ ይህንን እመክራቸዋለሁ። እና ቤተክርስቲያን ካለ አንድ ሰው ምንም የሚያጣው ነገር የለም። ወድቆም እንኳን ተነስቶ ቤተክርስቲያን ደጅ እንትን ካለ ሁሉ ነገር የማይቀየር የማይለወጥ ነገር የለም። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። ሁሉን ያስተካክላል። እና ለነሱ የምነግራቸው ለባለቤቱ የምነግረው ምንድነው ከዳዊት ጽናትን ዳዊት የተሰጠው ዘመን ሳናቀው አጭር ነው። በቃ እዚህ ጋር ነው። እኛ ግን ብዙ ነበረ የምናስበው እንደ ወንድምም ስንመካከርም ግን እግዚአብሔር አልሆነም። በቃ ያላት ሰዓት ስለሆነ ከሱ ጊዜው መምሸቱን ያለን ጊዜ በጣም አጭር እንደሆነ ይህንን ከሱ ተምሬያለሁ። እና እግዚአብሔር አምላክ ደግሞ ባለችን እንትን እነሱንም መንፈሳዊ ህይወትን እንትን እያሉ እንዲያድጉ ልጆቹን ከወዲሁ ወደ ቤተክርስቲያን እየገፋፋን አንዱ አሁን ቤተክርስቲያን ነው፣ ትንሹም ደግሞ ህፃናት ጋር እየመጣ እንዲያገለግል ባለው ነገር እንትን እያልነው ከጎኑ ሆነን በዚህ መልኩ የሱን ዓላማ ሙሉ ለሙሉ እንትን ማለት ባንችልም እስከኛ የሚጠበቀውን ነገር እንደ ወንድም ማድረግ ግዴታችን ነው ብዬ ነው ማስበው። አሁን ማስተላለፈው
ከአብራኩ የወጡት እነሱ የእሱን ፈለግ እንዲከተሉ የእሱ ባህሪ እንዲኖራቸው ከልጅነት እስከ እውቀት እስከ ህይወት እስክታልፍ ድረስ ተወዳጅ ባህሪ ነው ያለው። ጥሩ ነው፣ ደግ ነው፣ መልካም ነው። ማመስገን እንጂ አማሮ አያውቅም። እንዲሆንኩ እንዲተደረግኩ እንዲህ ሆኛለሁ ብሎ በመስሪያ ቤትም ደረጃ በእኛም በቤተሰብ ምንም ብሎ አማሮም አያውቅም። በቃ የእሱን ምስጋናውን እንዲከተሉ እግዚአብሔር ይመስገን እንዲሉ ትሁት ባህሪ እንዲኖራቸው ፍጻሜያቸው ደግሞ ያማረ እንዲሆን ለተከታዮቹም እንደዛው የእሱን ጠንካራ አገልግሎት ውስጣቸው መንፈሳቸው በዛ እንዲቀጥል ጠንካራ እንዲሆኑ በቃ አገልግሎታቸው ብቻ መልካም እንዲሆን እሱ የሄደበትን መንገድ እንዲከተሉ ይሄን ነው ማሳሰብ። በተለይ ደግሞ ለልጆቹ ብሎም ደግሞ ለእሱ ለመጀመሪያ ልጁ በቃ መመኝለት ይሄንንም እንደሚሆንም ደግሞ ባለሙሉ ተስፋ ነኝ። ሁለቱም እንደሚሆኑ ባለሙሉ ተስፋ ነኝ። ስለሆኑ በቤተክርስቲያንም ስላለ አሁንም ደግሞ ጠንክሮ አምላከ ሩፋኤል እንዲረዳው እኛም እንጸልይ።